ማጠቃለያ የጦርነት አዙሪቱን መስበር ግዴታ ነው። የኢትዮጵያና ጦርነት ፍቺ የሌለው ጋብቻ። የሀገራችን ፖለቲካ አካሄድን ዘርን ማዕከል አድርጎ እየተናቆረ ግጭት እየጸነሰ ግጭት እየወለደ በአሸናፊና ተሸናፊ አዙሪት ተጠፍሮ የዘለቀ ነው። በታሪክም በስልጣንም በወሰንም እንደ ገመድ ጉተታ የተወጠረ ነው። ይሄውም በየምዕራፉ በየክፍለ ዘመኑ በየትውልዱ ተራ በተራ የበቀል ዘር እየዘራና እያፈራ ለሰላም የሚሆን ክፍተት ዘግቶ ከጦርነት ወደ ጦርነት እየተንከባለለ ይመጣና አሁንም ወደ ጦርነት አዙሪት ከቶን ያለ ጉዳይ ነው። ወደ መስመር ልንመልሰው ያልቻልነው ሀዲድ የሳተ ፖለቲካችን በየተራ የሐሳብ የሙግት የሪዮት ዓለም ክርክሮች መድረክ ከመሆን ይልቅ የጦርነት መፈልፈያ ማሽን ሆኗል። ከአዙሪቱ እንዳንወጣ ካደረጉን ምክንያቶች አንዱ ልክ እንደሌሎቹ ህዝቦች ቁስላችንን የምናክምበት ዘመን ተሻጋሪና ለህልውናችንና ለሰላማችን ብለን የምናቋቁማቸው ዘለቄታ ያላቸው ተቋማት ለማየት ያለመታደላችን ነው። በሰላምና በህዝቦች ደህንነት ዙሪያ የሚሰሩ ዘመን ተሻጋሪ ተቋማት እንዲኖሩን ባለማድረጋችን ፖለቲካችንም ልጓም ያጣ እንዲሆንና እኛ ለእኛ ማለትን የሚጠየፍ እኔ የኔ በማለት የተጠመደ ትውልድ ከተፈጠረ ውሎ አድሯል። አንዱ ዘር ወደ ኋላ ሄዶ የራሱን ዘር ቆጥሮ ይቻገር እኮ የኔ ዘር ቆስለው ደምተው የፈጠሯት ሀገር ናት፣ ይህንን አሜን ብለ ተቀበል በማለት የራሱን ሐሳብ ብቻ ይዞ በጭፍን ግፋ በለው ሊል፣ ሌሎች ደግሞ ይቻገር እኮ እኔን እያደማች እየገደለች እኔን እያንበረከከች የተፈጠረች መሆኑ አንሶ ይህንን ሀቅ ቀብራ ልትቀጥል የምትፈልግ አገር ናት። ስለሆነም ያለኝ አማራጭ አመቺ ጊዜ እየጠበቅኩ መበቀልና እኔ የያዝኩትን እውነታም በኃይልም ጭምር ማሳመን ነው ይላሉ። እንዲህ ያለው አስተሳሰብና እምነት ከትውልድ ወደ ትውልድ እየተወራረሰ የጦርነት አዙሪቱን እንደ ምንጭ ውሃ ሆኖ እያጠጣ ያው ታሪካችን ፋታ የሌለው የጦርነት ቅብብሎች ታሪክ አድርጎታል። ይህንን ለመገንዘብ ታሪካችንን ወደ ኋላ መለስ ብሎ ማየትና አሁን ያለውን ሁኔታ ማስተዋል ብቻ በቂ ነው። ስለሆነም ፖለቲካችንን እንደ ጥሩ ፋብሪካ ጨርሶ የሚያጠፉንን ጦርነቶች ከማምረት እንዴት አድርገን ወደ ሰላም፣ ልማት፣ የህግ የበላይነትና ፍትህ ወደሚያመርትበት እንቀይረው? ምን አይነት ስትራቴጂና ፖሊሲ ተከትለን ነው የምንቀይረው? በዚህ ሂደትስ የማን ድርሻ ምን መሆን አለበት? የሚሉትን መልሰን ወደ ሥራ የመግባት ጉዳይ የዚህ ትውልድ የውዴታ ሳይሆን የግዴታ ኃላፊነት ነው ያለበት። በአምራች ፋብሪካ የመሰልኳቸው ህዝቡንና በህዝቡ ውስጥ ያሉትን ትርክቶች ነው። ከህዝቡ ውስጥም ነውጠኛውን፣ ኤሊቱን፣ ፖለቲከኛውን፣ አክቲቪስቱን ወዘተ እነዚህ የፋብሪካው ሞተሮች ናቸው። የመጠፋፋት የመበቃቀል የጥላቻ ዘር ከነዚህ ውህደት የሚገኘው ጦርነትም በጦርነቱ አንዱን አሸነፍኩ ሲልም ተሸንፎ ያሸነፈ መሆኑን እንዳይገነዘብ እያደረጉ ለቀጣይ የባሰ ቀውስ የሚያዘጋጁት ጦርነትን፣ ሁከትን፣ ግጭትን የሚያፈቅሩ የሚያመልኩ ሰላም የሚያስጠላቸው እንደሆኑ ከትውልድ ትውልድ ራሳቸው ስለ ራሳቸው ማንነት እያረጋገጡ የመጡ ናቸው። ይህንንና ተመሳሳይ የአገር የትውልድ የህዝብ በስትራቴጂ ደረጃ የሚታዩና አንቀው የያዙንን ጣጣዎች መሰረት አድርጎ ዘመናትን የሚሻገር ቋሚና ለህዝብ ተጠያቂነት ያለው ችግር ፈቺ ተቋም አያስፈልግም ትላላችሁ? እስካሁን በዚህ ሀገር ብቅ ያሉ መንግስታት ከነሱ በኋላ የሚተርፍ የሰላም ተቋም ሲገነቡ አልታዩም። የታዩትም ተቋማት ሊባሉ የሚችሉ ከሆነ አንድም ህዝብን ሳይሆን በስልጣን ላይ ያለውን የሚያገለግሉና የፈጠሯቸው መንግስት ፍላጎት አስፈጻሚዎች ናቸው። ሁለትም ካፈጣጠራቸው የሚጀምር ችግር የተጠናወታቸው ስለሆኑ በአሸዋ ላይ እንደተሰራ ቤት እድሜያቸው አጭር ነው። በየጊዜው የሚመጡ መንግስታትም ከነሱ በፊት የነበረውን ለመርገም ቅድሚያ ስለሚሰጡ የተጀመረ ነገር ከነበረም እሱን በማፍረስ በሙሉ አቅማቸው በመስራት የሀገር ሀብት እያጠፉ ጊዜያቸውን ይጨርሱና አገሬው ተቋም ሳያይ ዘመናትን በከንቱ ይቆጥራል። ባገሩ ተስፋ ይቆርጣል። ካዙሪቱ መውጫ ከሚያሳጡን አባባሽ ነገሮች አንዱ ያለፈው ትውልድ ሰራው ከሚባል ታሪክ መሃል ከሚረባው ይልቅ ለብቀላ የሚያነሳሳውን ልቅም አድርጎ የሚያጠና ትውልድ በየዘመኑ መነሳቱ ነው። ከመቶ ዓመታት በላይም ቢሆን ወደ ኋላ ነግዶ የኔ ንጉስ እንደዚህ ሰራ፣ ያንተ ንጉስ እንደዚህ አጠፋ እየተባባልን ያለፈውን ታሪክ ከመማማሪያነት ይልቅ መጠፋፊያችን አድርገን ጦር አውርድ እያልን መኖርን የፖለቲካ ባህላችንም መኖሪያችንም ሆኗል። በሀገራችን ስልጣን የሚይዙ ፖለቲከኞችም ከነሱ በፊት በስልጣን ላይ የነበረውን
ከረገሙ ነው አገር እየመሩ ያሉ የሚመስላቸው። ደርግ በንጉሱ ዘመን የተሰራውን ሁሉ እየረገመ ሲጥልና የራሱን ሐውልት ሲቀርጽ ከረመ። ወታደራዊ መንግስቱን ተክቶ አገር የገዛው ኢህአዴግም የወታደራዊ አገዛዝ ሐውልት አፍርሶ የራሱን ቀረጸ። ኢህአዴግ ውስጥ ተጸንሶ ተወልዶ ስልጣን የያዘው ብልጽግናስ የማንን ይውረስ ታዲያ? ግን መውረስ ያለበት እርግማንን ነው ወይስ ዛሬን ለማሳመር ካለፈው ስህተት ትምህርት ይቅሰም? የማይካደው እውነት ያለፈ አልፏል። ስህተትን ወደ ኋላ ተመልሶ ማረም አይቻልም። ከስህተት ግን መማር ይቻላል። አሜሪካውያን ቪየትናም ሄደው ተዋጉ፣ ተሸንፈው ወጡ። ሽንፈቱን ለማረም ወደ ኋላ እንሂድ አላሉም። ተተኪ ትውልዳቸውም ሆነ ሌላው ዓለም እንዲማርበት ብለው ግን ከቃልና ከንግግር አልፈው ጽፈውታል። እውነቱን ሳይቀባቡና ለፖለቲካ ዓላማ ሳያሽሞነሙኑ ለትውልድ ጽፈው በማስተላለፍ ከስህተትም ይሁን ከውድቀት ለመማር ችለዋል። በ1983 አዲስ አበባ እንደገባን አማረ ተክለሃይማኖት የሚባል ያክስቴ ልጅ ቀኛዝማች ተካ ወደሚባሉ የጉራጌ ተወላጅ ትልቅ ሰው ቤት በምሳ ሰዓት ወስዶኝ ነበር። ከቀኛዝማች ተካ ጋር ለመጀመሪያ ጊዜ መተዋወቃችን ነበር። ምሳ ቀርቦ እየበላን የኔን ማንነት አስተዋውቆኝ ነበርና ቀኛዝማች ተካ በጨዋታችን መሃል እንደዚህ አሉኝ። ስማ ልጄ፣ እናንተ ወያኔዎች ራሳችሁን ከደርግ ጋር ካወዳደራችሁ መጥፊያችሁ ነው። ማወዳደር ካለባችሁ እናንተ ማድረግ ከሚገባችሁ ነው መሆን ያለበት አሉኝ። ምክሩ አብሮኝ ይኖራል። ያው ግን አዙሪት ውስጥ ስለሆነ እሳቸው የፈሩት አልቀረም። ለመሆኑ አሁን ያለው ስርዓት ከቀደሙት ስርዓቶች ጋር ራሱን ሳያነጻጽር ከሱ በፊት የተሰሩትን ተንከባክቦ የጎደሉትን እየሞላ አገሪቱን ደግሞ ተዘፍቃበት ካለ የእርስ በርስ ግጭትና ጦርነት አውጥቶ አገሪቱን ወደ ሰላም ፊቷን እንድታዞር ያደርግ ይሆን? ለዚህስ አማራጭ የሌላቸው ዘመን ተሻጋሪ ተቋማት ለህዝቡ ይገነባለታል ወይስ ሁኔታው በምን እንደሚቋጭ በማይታወቅ መልኩ ይቀጥላል? አንዱና ትልቁ ጣጣችንና መፈናፈኛ እያሳጣን ያለው ጉዳይም የጦርነትና ግጭት አዙሪቱ ለሁሉም በተመሳሳይ ሚዛንና በተለያየ መልኩ አጀንዳ እየሰጠ ሁሉንም እዚያው ተጥዶ እንዲንከባለል ማድረጉ ነው። እንደ ዜጋም ይሁን የትም ግን የጦርነት አዙሪቱን ለማስታገስ እየሰራን ከአዙሪቱ ለመውጣትም ረጅም አልመን ስራ ተከፋፍለን ካልሰራን እንደተለመደው በጊዜያዊ አሸናፊና የተሸናፊ አጀንዳ ጋብ እያልን ግን ደግሞ ወዲያው በዚህም በዚያ አንድ እሳት እየነደደ ሌላው እሳት አጥፊ እየመሰለ ሲጫወቱብን ጣፈንታችን የጦርነትና የቀውስ አዙሪቱን ጠብቀን እዛው መሽከርከር ነው የሚሆነው። በእርግጥ እንደዚህ አይነቱ የቀውስ አዙሪት በሚዲያ ጋጋታ ለሚኖሩ፣ በጥቁር ገበያ ለሚናጠጡ፣ በህብረተሰብ መዋጮ ለሚተዳደሩ፣ በአዙሪቱ እየተሸሸጉ ለሚዘርፉ፣ በእንዲህ አይነቱ ሁኔታ ራሳቸውን ለሚደብቁ ከተጠያቂነት ለማምለጥ እንደሁነኛ መሳሪያቸው ይጠቀሙበታል። ያለመታደል ሆኖ ይሁነት በራሳቸው መቆም ላቃታቸውና በራሳቸው እንዳይቆሙና ለህብረተሰቡ አማራጭ ሐሳብ ይዘው እንዳይቀርቡ ደካማነታቸውን ጠብቀው እንዲዘልቁ ሲደረጉ የቆዩና አሁንም በዚያው አዙሪት ውስጥ እየተሽከረከሩ ያሉ የተደራጁም ያልተደራጁም ፖለቲከኞችን በቀውሱ አዙሪት ተጠልፈው የመፍትሄ አካል እንዳይሆኑ አድርጎ ያስቀራቸዋል። በእንደዚህ አይነቱ የፖለቲካ አዙሪት ምክንያት የሚፈለፈሉ ጦርነቶችም አንዱ ቆሻሻ ገጽታቸው በመካከላቸው የሚተውት ክፍተት በጣም ጠባብ ወይም የሌለ መሆኑ ነው። ስለሆነም ሰላም ይሻላል ብለው ጦርነቱን የሚያወግዙትን መንቀሳቀሻ ቦታ በመንፈግ እድሉን በመከልከል ይባስ ብሎ ከኔ ጋር ወግኑ ወይ ከጠላቴ ጋር ሆኑ አንዱን ምረጡ በሚል መፈናፈኛ ያሳጣቸዋል። በ911 አሜሪካ በሽብር እንደተመታች የአሜሪካ መንግስት የዓለም መንግስታትን ከኛ ጋር ናችሁ ወይስ ከኛ ተጻራችሁ ትቆማላችሁ፣ ፈጥናችሁ አቋማችሁን አሳውቁን እንዳሉት ማለት ነው። ታዲያ በፖለቲካ ሽኩቻ ጊዜ ጎራህን ላይ የምንለው የራሳችን ዜጋ በምን ተአምር በጦርነት ጊዜ ዘራፍ ማለቱ ሊቀርለት ይችላል? አዙሪታችን በፖለቲካችንና ፖለቲካችን በሚያመርታቸው ማቆሚያቸው የት እንደሆነ በማይታወቁት ግጭቶችና ጦርነቶች አንዱ አንዱን እየመገቡ አዙሪቱን አጠንክረው ይዘውታል። አዙሪቱን ለመስበር ታሪካዊ ቁስሎቻችንን መፈወስ ይቀድማል። ደርግ በ1966 ዓ.ም ወደ ስልጣን ሲመጣ እኔ በአድዋ ንግስት ሳባ የ9ኛ ክፍል ተማሪ ነበርኩ። በንጉሱ የስልጣን ጊዜ የነበሩ እስከ ሻለቃ የሚደርሱ መኮንኖች ውስጥ ለውስጥ የፈጠሩት ደርግ የተባለው ኃይል በመላው ሀገሪቱ ያሉትን ዋና የሰራዊት ክፍሎች የመቆጣጠሩ ንጉሰ ነገስቱን ከዙፋናቸው ላይ በኃይል ገፍትሮ ጥሏቸዋል። ደርግ ንጉሱን አውርዶ ስልጣን ከያዘ በኋላ
በሁለት እጁ የሰላ ጎራዴ ይዞ ፊት ለፊቱ ያገኘውን እየጎመደ ሕይወት እያጠፋና ደም እያፈሰሰ እንደሚኖር አረመኔ ሆነ። በመላው ዓለም የነበረውን ሕዝብ ባስደነገጠ መልኩ ፍጡርን ጉመደው፣ ፍለጠው፣ ረሽነው፣ አስተንፍሰው ወዘተ እያለ ነበር ኢትዮጵያ በዓለም ማህበረሰብ ፊት አስቀያሚ መስላ እንድትታይ አድርጎ ለ17 ዓመት የመራት። ንጉሱ ከስልጣን ከመገፍተራቸው በፊት ከ40 ዓመታት ባልተናነሰ ገዝተዋል። አገሪቱን ሲገዙም ስዩም እግዚአብሔር ናቸውና አይከሰሱም አይወቀሱም እየተባሉ በተለይ የኦርቶዶክስ ሃይማኖትም ህብረተሰቡ ለንጉሱ ተገዢነቱን እንዲያረጋግጥ ባለመታከት በመስራትና የመሳፍንቱን ስርዓትና ቢሮክራሲን አጠንክረው በመያዝ በስልጣን የቆዩበትን እድሜ ያህል እንዲገዙ እንዲቆዩ ሁነኛ ድርሻ ነበረው። በ40 ዓመቱ የስልጣን እድሜያቸው ግን ስርዓተ መንግስታቸው ኋላ ቀርና የተወሰኑ መሳፍንቶችን ጥቅም ብቻ የሚያስጠብቅ ስለነበር ጊዜ ሐቀኛ ዳኛ ሆኖ መስፍናዊ ስርዓቱ እየወረደበት ያለው ድህነትና ጭቆና ያስመረረው የኢትዮጵያ ህዝብ ከጫፍ ጫፍ በቃኝ ብሎ ተነሳባቸው። በዚህ ጊዜ ነበር ከሌላው በተሻለ የታጠቀውና የተደራጀው ደርግ ወይም ህብረት ስልጣኑን ከንጉሱ የወሰደው። አጼ ኃይለ ሥላሴም ያለ ጎራዴ ወይም ጠመንጃ አገር ማስተዳደርን ማሰብ አይችሉም ነበርና በአንድ እጃቸው መስቀል በሌላኛው ጎራዴ ይዘው ነበር አገሪቱንና ህዝቡን የገዙት። እንደዚህ አይነቱ የአገዛዝ ስርዓትና የፈጠረው መዘዝም ጊዜውን ጠብቆ ፊቱን ወደ ንጉሱ አዞረ። አጨራረሳቸው ለንጉሱም አላማራቸውም። ደርግ ስልጣን ሲይዝ አንዳንድ ለውጥ ለማድረግ ቢሞክርም ገና ከጅምሩ በዓለም ፊት ያሳፈረንን ከ60 የማያንሱ የንጉሱን ከፍተኛ ባለስልጣናት በጅምላ ረሸናቸው። ይህንንም እንደ ጀብድ በአደባባይ አወጀው። ሰንበት ብሎ ደግሞ በውስጡ በተፈጠረ የስልጣን ሽኩቻ ምክንያት አባላቱ እርስ በርስ መጠፋፋትም ጀመሩ። ደርግ ተፈጥሮ ከስልጣን እስኪወገድ በውስጡ ሰላም እንደጠማው ነበር ጊዜውን የጨረሰው። የኢትዮጵያ ወጣትና ሌላው ማህበረሰብ የፍየል ወጠጤ እያለ ልጅ አዋቂውን ሲፈጅ ባየው ወታደራዊ መንግስት ላይ በየፊናው ትግሉን ማፋፋሙን መረጠ። አስታውሳለሁ ደርግ ከራሱ ቁንጮች አንዱ የነበረውን ጀነራል አማናንዶምን በስልጣን ሽኩቻ ምክንያት ከገደሉት በኋላ በታንክ ከነቤቱ ድምጥማጡን አጠፋ ነው ብሎ ያሰራጨውን ዜና እኔና አባቴ አብረን ነበር የሰማነው። ዜናውን እንደሰማን አባቴ በጣም አዘነ። አባቴ ምን ሆንክ ትክዝ ብለሃል? ጀነራል አማን አንዶም ተገደለ የሚል ነው የሰማነው። በዚህ ነው ወይስ በሌላ ነው ያዘንከው ስለው፣ አዎ ዜናውን ስሰማ ነው ያዘንኩት። እኔ አማንን አላውቀውም፣ ግን ስልጣን ወስዷል እየተባለ ያለው ኃይል እርስ በራሱ ወደ መገዳደል ከገባ የምንጠብቀው ለውጥ ላይ ስጋት ስላደረብኝ ነው። ደግሞም እኮ ሰው ተገደለ ገደልን እያልን መፎከርን እግዚአብሔር የማይወደውም አለኝ። እኔም አዎ ሱስ እውነትህን ነው እንዳልኩት ትዝ ይለኛል። ደርግ በዚህ መልኩ ወደ ስልጣን ከመጣና የ17 ዓመት የስልጣን እድሜውን ኢትዮጵያ ወይም ሞት እያለ ሲገፋ የኔ ትውልድም የራሱን መፈክር አንግቦ ግንባር ለግንባር እየተፋጠጥን በአየር በመድፍ በታንክ በሁሉም በአገሪቱ በነበሩ የጦር መሳሪያዎች አገሪቱን ወንፊት አደረግናት። ኢኮኖሚውንም አደቀቅ ነው። ቁጥሩን በአሃዝ ለመግለጽ የሚያስቸግር ህይወትም አጠፋን። አካል አጎደልን፣ ልብ ሰበርን፣ በዓለም ፊትም ተዋረድን። በተለይ የ1977 ዓ.ም ድርቅ ትክክለኛው ምስላችንን ወደ ውጭ ወጥቶ ዓለምን አስደነገጥን። እኛ ግን ስለ ራሳችን ስለሆንን ብቸኛ ምስክሮች ለዓለም ሰው የማይሰራውን ተአምር እየሰራን ነው እያልን በዚህም በዚያም ብለን በ1983 ዓ.ም እንደገና ንጉሱን ከስልጣን የፈነገለውን ኃይል በኃይል ፈንግለን ስልጣኑን ወስደነው ተቆጣጠርን። ንጉሱ ለ40 ዓመታት ሲገዙ ያጠፉት ጥፋት በትውልዱ ግንዛቤ ተወስዶበት ጊዜ ምስክር ሆኖ አስተምሮት በዚህም በዚያ የነበሩ የህብረተሰብ ክፍሎች በንጉሱ ላይ አመጹባቸውና ተወገዱ። ደርግም ከመነሻው ጀምሮ የግፈኝነትና የአምባገነንነት ምስሉ ቁልጭ ብሎ በመታየቱ ህዝቡ ከደርግ ፖሊሲና ተግባር እንዲሁም የ17 ዓመቱ የማያቋርጥ ደም መፋሰስ በመማረሩ ድጋፉ ከጊዜ ወደ ጊዜ ወደ ጸረ ደርግ ኃይሎች አመዘነ። ደርግም እንደ ንጉሱ ከአገርና ህዝብ አጥፊው የ17 ዓመታት አስቀያሚ የእርስ በርስ ጦርነት በኋላ ከስልጣን ተወገደ። ታንክ ታጥቆ እሳት ጎርሶ አሸናፊ ነኝ ብሎ ከደርግ ስልጣን የወለደው ኢህአዴግም በ27 ዓመታት የስልጣን ዘመኑ በተለይ በኢኮኖሚ መስክ የሰራው ስራ ፍትሃዊ ተደራሽነቱን ትተን የሚያስመሰግነው ነበር። ሆኖም በሌሎቹ የህዝቡ ቁልፍ ጥያቄዎች ማለትም የሰብአዊ ዲሞክራሲያዊና ፖለቲካዊ መብቶች ወዘተ ዙሪያ ግን ተዛንፎ ተገኝቷል። ከኢኮኖሚው በተጓዳኝ በህገ መንግስቱ ራሱ የጻፋቸውን የመብት ጉዳዮች ተጠቅመው ጎራዴ ታጠቁ በራሱ ቋንቋ ኪራይ ሰብሳቢዎች ይመጡብኛል የሚል ስጋት ስለደረሰበት
ሕገ መንግስቱን ግማሹ ልጩ ግማሹ ጎፈር ያድርጎ መቀጠሉን መረጠ። ስለሆነም የኢህአዴግ መንግስት በአንድ እጁ ካሮት በአንድ እጁ ጎራዴ ይዞ ለመዝለቅ ሞከረ። ነገር ግን የአይነቱ አካሄድ አላዛልቅ ሲለው ሰብአዊና ዴሞክራሲያዊ መብቶችን ደፍጥጦ መዝለቅን ስለመረጠ ሁሉም ኢትዮጵያዊ እንደሚያውቀው ፍጻሜው አላማረም። አጨራረሱ የአያያዝ መዛነፍ አጋጥሞት የተለመደውን የቀውስ አዙሪት አስጠብቆ ተጠናቀቀ። ኢህአዴግም እንደ ቀድሞቹ የገዢ መደብን ጥቅም የሚያስጠብቅ ፖሊሲና ተግባር ስለነበረው በ2008 ዓ.ም ከውስጡ ከራሱ ከኢህአዴግ መካከለኛና ከፍተኛ ካድሬው በተፈጠረ ጥምረት የአባቱና የአያቱን ጽዋ ከመቅመስ አላመለጠም። ይህንን የምተርክበት ዋና ዓላማ ትግልና እንቅስቃሴ ህዝብን ያሳተፈ እንዲሆን ከተፈለገ ህዝቡ ከፍተኛውን ስልጣን የያዘውን መንግስት ተጻሮ የሚቆመው መቼ ነው? ምን ሁኔታዎች ሲሟሉስ ነው? የጊዜ ድርሻስ ምንድነው? የሚሉ መሰረታዊና ህብረተሰብ ነክ ጥያቄዎችን በጥልቀት በማጥናት መገንዘብ እንደሚያስፈልግ ባለፈው የሀገራችን ልምድን በተወሰነም ቢሆን በምሳሌነት ለማሳየት ነው። ህዝብ ተወደደም ተጠላም ለማይቀለበስ ትግል በጋራ ሊነሳ የሚችለው የኔ ትውልድም በተግባር እንዳየው በተግባር ከሚወስደው ተሞክሮ ጋር የሚጋራ ወይም ለትግል የሚያነሳሳው የተቀራረበ ንቃተ ህሊና ሲያዳብር ነው። ለዚህም ከራሱ ልምድ እንዲማር ጊዜ ይፈልጋል። ከዚህ ውጭ እኔ ያውቅልሃለሁ በሚል ቡድን ህብረተሰቡ ተነስ ቢባል ለጊዜው በስሜቲውን በወገንተኝነት ቢነሳ እንኳን ትግሉ የማይቀለበስ የህዝብ ትግል የመሆኑ ጉዳይ አጠያቂ ነው። ፖለቲከኞች፣ ቡድኖችና ግለሰቦች ተነስ ታገል ሊሉት ይችላሉ። ነገር ግን ከራሱ ከህዝቡ ገፍቶ የመጣ ስለማይሆን ውጤቱ ለቀውስ አዙሪት፣ ለደም መፋሰስ፣ ለንብረት መውደም ሊውል ይችላል እንደሆን እንጂ ከዚያ በላይ ሄዶ ህብረተሰቡን የሚያረካ መልስ ማምጣት አይችልም። ከአነሳሱ ችግር ስላለበት ህዝቡ የተስማማበትን ግብ ይዞ የጀመረውን መጨረስ አይችልም። በአገራችን አሁን እየታየ ያለው ቀውስ እዚህም እዚያም ደም ሊያፋስስ የቀውስ አዙሪቱን ሊያጠናክር ከቻለ እንጂ ከዚያ በላይ ሊሄድ የሚችል መሆኑ ያጠራጥራል። ታዲያ ህዝቡና በስልጣን ላይ ያለው መንግስት እንዲናበቡ የሚያስፈልጋቸውን ተገቢውን ጊዜ መስጠት ለምን ትክክል አይሆንም? ለመሆኑ በትግራይ አዲሱ መንግስትና የትግራይ ህዝብ የሚያስፈልጋቸውን ጊዜ ወስደው ተናበው የትግራይ ህዝብ ከራሱ ተግባርና ልምድ ተነስቶ በዳበረው ንቃተ ህሊናና እንደ ህዝብ በወሰደው አቋም ነው ወደ ጦርነት የገባው ወይስ አዲሱን መንግስት በተመለከተ ያንተ ልምድና ንቃተ ህሊና ወይም አቋም ጉዳያችን አይደለም እኛ ነን የምናውቅልህ የሚል ቡድንና የመንጋ ፖለቲከኛ ስብስብ ነው ወደዚህ ጣጣ የከተተው? በሌሎች የአገሪቱ አካባቢዎች የምናየው ማንነትን መሰረት ያደረገ ወይም ሌላ መነሻ ያለው ጦርነት፣ ግጭት፣ ደም መፋሰስ የእውነት እዛ ባሉ የህብረተሰብ ክፍሎች ፈቃድና ውሳኔ የተነሳ ነው ወይስ የኛ እናውቅልሃለን ባይ ቡድኖች ግፊት ነው? ባለፈው በተደረገው የትጥቅ ትግል የሰማነውን ታሪክ ለመድገም ነው እየተጋደልን ያለነው ወይስ ለአሁኑ የሚመጥን ምርምር አድርገን ነው ጠመንጃ እያነሳን ያለነው? በእኔ እምነት ጦርነትና ግጭት አብሮን የኖረ አሁንም አብሮን ያለ በአዙሪቱ ከቶ እያሽከረከረን ያለ ሀቀኛ ታሪካችን ነው። ጠመንጃ ከማንሳታችን በፊትና ያለ ሐሳብ እንደ መንጋ ከመሰባሰባችን በፊት የምር የጥሞና ጊዜ ወስደን እርምጃችንን ልናስብበት አይገባም ወይ? አሁን ምን ማድረግ ነው ትክክል የሚሆነው? ቀጥሎስ በስተመጨረሻ የማይቀለበስ ትውልድ ተሻጋሪ ሁኔታስ እንዴት መፍጠር ይቻላል? የሚሉ ህብረተሰብ ነክ ጥያቄዎችን አንስቶ መመለስ ይዋ ሊደር የሚባል ነው ወይ? ጊዜው አሁን አይደለም ወይ? እነዚህንና መሰል ጥያቄዎች ሁሉንም ዜጋ እኩል የሚመለከቱና የእያንዳንዳችን ምላሽ እየጠበቁ ያሉ ጉዳዮች ናቸው። ከቀውስ አዙሪቱ ማንም መጥቶ ሊያወጣን አይችልም። ስለኛ የሚገደው የተለየ ኃላፊነት ያለበት አካል አለ ብሎ መጠበቅ የትም አያደርስም። አዙሪቱ ውስጥ ገብተን ያለፈው ትውልድ ያለፈበትን አስከፊ ሁኔታ እያለፍን ለመጪው ትውልድም ይህንን ማውረስ የለብንም ካልን ግን ሁላችንም በአዙሪቱ መስማማትና ለመፍትሄው አብረን እንደ ህብረተሰብ ድርሻችንን መወጣት አሁን ያለው አዲስ ትውልድና የመጪው ትውልድ ጣፈንታ የኛው አይነት ጣፈንታ እንዳይሆን በኃላፊነት ለመስራት እንገደዳለን ብዬ በጽናት አምናለሁ። ይህን አዙሪት የፈጠረውና ያከረረው የሰው ዘር ነው። አዙሪቱም የሚበጠሰው ኃላፊነት በሚሰማው የሰው ልጅ ነው። የጦርነትና የግጭት አዙሪታችንን ሲፈለፍሉና ሲያሳድጉ ከነበሩ ጣጣዎቻችን ዋና ዋናዎቹን እንያቸው እስቲ። ጦርነትን እንደ ብቸኛ መፍትሄ የመቁጠር አባዜ።
ስለ ኢትዮጵያ የተሰናዳ ታሪክ እንደሚያመለክተው አገራችን ጦርነት ሳይቋረጥ ለ3000 ዓመት የተስተናገደባት ምድር ናት። በሀገሪቱ በየጊዜው የሚያጋጥሙት ችግሮች በጦርነትና በጦርነት ብቻ ሲፈቱ ነው የኖሩት። ያንዱ ጦርነት ማብቃትም የሚያመለክተው የችግሮችን ማብቃት ሳይሆን የሌላን ጦርነት መጸነስና በሂደትም መወለድን ማደግን ነው። ሁሉም የጦርነት አይነቶች ምንጫቸው የሀብት ቁጥጥር ነው። ሀብትን መቆጣጠር የሚቻለው ደግሞ የስልጣንን ልጓም በመጨበጥ ብቻ ሆኖ ዘልቋል። በዚህም ምክንያት ስልጣንን ለመቆናጠጥ የተደረጉት ሁሉም የሀገራችን ታሪክ ሂደቶች መሳሪያቸው ጦርነት ሆኗል። ይህንን እንደ ነቀርሳ ለዘመናት ተሸክመን የኖርነውን ሁሉንም ነገር በጦርነት የመፍታት አባዜ በጥልቀት ፈትሸን ሌላ አማራጭ ብናበጅለት የችግራችንን አዙሪት መስበር ይቻለን ይሆን? አዙሪቱን ለመስበር የጦርነት ባህላችንን ማከም። ሀ ለሰው ልጅ ህይወት ክብር አለመስጠት። ጦርነትን የችግሮችና የልዩነቶች ብቸኛ መፍቻ መሳሪያ አድርጎ መውሰድ መሰረታዊ ህመማችን መሆኑን በድፍረት መቀበል ይኖርብናል። ከዚህ ጋር ተያይዞ ደግሞ ለዘመናት ያዳበርነውን የጦርነት ባህል መፈተሽ የግድ ይለናል። የሀገራችን የጦርነት ባህል ለሰው ዘር ፍጹም ክብርና ዋጋ የማይሰጥ ነው። የሚካሄደው ጦርነት ሁሉ የሰው ልጅን ህይወት ለመሳሪያነት በመጠቀም የሚከናወን ሆኖ ዘልቋል። ለዚህ ባህል ጥሩ ማሳያ ይሆን ዘንድ በመሳፍንት ዘመን የተፈጸመን አንድ ታሪካዊ ክንውንን መጥቀስ ይገባል። በዘመነ መሳፍንት በጎንደር ነግሰው የነበሩት አጼ ተክለ ጊዮርጊስና የትግራይ ትግርኝ ገዢ ደጃዝማች ወልደ ገብርኤል ወይም የራስ ሁል ሚካኤል ልጅ እጅግ የጠበቀ ወዳጅነት ነበራቸው። ንጉሱ በአማራና በየጁ ኦሮሞ የነበሩት መሳፍንቶች ሲያስቸግሯቸው የደጃዝማች ወልደ ገብርኤልን ሰራዊት እየጠሩ ተዋግተው እንዲያግዟቸው አድርገዋል። ታዲያ በአንድ ወቅት ለሶስተኛ ጊዜ ደጃዝማች ወልደ ገብርኤልን አስጠርተው ሸዋ አዝምተው እንዲዋጉላቸው ያዟቸዋል። የሰራዊታቸው በተደጋጋሚ ጦርነት መሳተፍና መጎሳቆል ያሳሰባቸው ደጃዝማች ወልደ ገብርኤል ወታደሮቻቸው በተደጋጋሚ ውጊያ መጎዳታቸውን በማስረዳት ወደ ዘመቻው መሄድ እንደማይችሉ ለንጉሱ በትህትና ነገሯቸው። በመልሱ ያልተደሰቱት ንጉስ ተክለ ጊዮርጊስ የሰጡት መልስ ግን ለ3500 ዓመታት የተካሄደውንና አሁን ድረስ የዘለቀውን አስቀያሚ የጦርነት እምነታችንን የሚገልጽ ሆኖ በታሪክ ተመዝግቧል። አያንተ ይሄ ሁሉ ጭንቀትህ ለዝንብ ሞት ነው ያሉት። ሁሉንም የታሪካችንን ጦርነት የመሩት ገዢዎች ስለ የሰው ልጅ ክብር ደንታ አልነበራቸውም። ለዚህም ነው ጦርነትን እንደ ብቸኛ የልዩነቶች መፍቻ መሳሪያ ሲጠቀሙበት የኖሩት። ከጥንት እስከ ዛሬ መሪዎቻችን በጦርነት ስለሚያልቀው የሰው ዘር ቅንጣት ታህል ስሜት የላቸውም። አሁንም ድረስ በአገራችን የሚካሄዱት ጦርነቶች ሙሉ በሙሉ በሰው ልጅ ስጋ፣ አጥንት፣ ደምና እስትንፋስ መሳሪያነት እንደሚከናወኑ ስንገነዘብ ይህ ክፉ ደዌ ምን ያህል ተጠናውቶን ባህላችን ሆኖ እንደቀጠለ ይገባናል። የትግራይ ጦርነት ለዚህ ሁነኛ ማስረጃ ነው። ለወረራን እንደ ባህል በአገሪቱ ከትውልድ ወደ ትውልድ ሲሸጋገር የመጣው በጦርነት መውረርን እንደ ዋነኛ የጥቃት መሳሪያ አድርጎ ሲጠቀም ቆይቷል። ከጥንት ጀምሮ ገዢዎች ጦርነቱን በሚያካሂዱበት ወቅት ወራሪ የተባለን ኃይል ለብቻው እንዲደራጅ ያደርጋሉ። የዚህ በተለየ ሁኔታ ተደራጅቶ የሚሰማራው ወራሪ ኃይል ዋና ተልዕኮ በጦርነቱ ቀጥተኛ ተሳትፎ የሌላቸውን ሲቪሎችን ማጥቃት ነው። ይህ ወራሪ ኃይል የገበሬዎችን እህልና ሀብት ይበዘብዛል። ከብቶቹን በሙሉ ቀምቶ ያርዳል። የተረፉትን ነድቶ ይወስዳል። ሴቶችንና ሕፃናትን በምርኮ ስም አግቶ ወስዷል። ይህ እጅግ ጨካኝና ጸያፊ ባህል የአገራችን የጦርነት ገጽታ ምን ያህል አውዳሚና ማንንም የማይመር እንደሆነ ያመለክታል። አሳዛኙ ነገር በዚህ በ21ኛው ክፍለ ዘመን ያካሄድናቸው ጦርነቶችም ከዚህ ክፉ የወራሪ ተግባራት ያልተለዩ ድርጊቶች የተፈጸሙባቸው መሆናቸው ነው። በኤርትራና በአማራ ኃይሎች በትግራይ የተካሄደው የወራሪ አደረጃጀትና ስምሪት ስንመለከት ከዚያ ዙሪት እንዴት መውጣት ይቻል ይሆን የሚል አብይ ጥያቄ ይቀሰቅሳል።
ሐመሮሃ አዙሪቱን ለመስበር የጦረኝነት ፍቅርን መፈወስ። ከጥንት ጀምሮ የሀገራችን ታሪክ ጦርነት የማይቀር ተግባር ውትድርናን ደግሞ እንደ አንድ ዋነኛ ሙያ ሲወስድ ቆይቷል። ወላጆች ልጆች ሲወልዱ ልጆቻቸው ወንዶች እንዲሆኑላቸው ከሚፈልጉባቸው ምክንያቶች አንዱ ጦረኛ ሆነው ክብር እንዲያጎናጽፏቸው መመኘታቸው ነው። ለዚህም ሳይሆን ይቀራል ሴት ስትወለድ 3 ጊዜ ወንድ 7 ጊዜ እልል የሚባልላቸው። የወለዷቸው ልጆች የሚድሯቸው ገና በወጣትነት ነው። ምክንያቱም በጦርነት ቶሎ መሞታቸው ስለማይቀር የልጅ ፍሬ ትተው እንዲሄዱ በማሰብ ሲዳሩም ከሚኖሩበት ቀዬ ራቅ ካሉት ቀዬዎች የትዳር አጋር በመጠየቅ ጋብቻ ይከናወናል። ይህ ስሌት ጦርነት በሚካሄድበት ወቅት ከነሱ ጋር ተሰልፎ የሚዋጋ ወገን ለማብዛት የታለመ እንደሆነ ይታወቃል። አሁንም ድረስ ውትድርና በአገራችን ዋነኛ የሥራ ዘርፍ ሆኖ የመቀጠሉና ስለ ጦርነት የማሰብ ባህሉ መቼ ሆነ የሚያቆመው? ስር የሰደደ ቁርሾና የፈጠረው ጠባሳን ማከም፣ የአገር አቅኝና ተገዢ ግንኙነት። በሀገራችን በተለያዩ ዘመናት እንደየጊዜው ኃይል ሚዛን አንዱ ገዢ ጦሩን አስከትሎ ሌላውን በመውረር ያስገበረ ሲጓዝ ዘመናት አልፏል። የጦርነት ቀለበት በኢትዮጵያ በሚል ርዕስ በሰፈረው የዚህ መጽሐፍ ክፍል የኢትዮጵያ ነገስታትና የየአካባቢው አገረገዦች በየጊዜው ባካሄዷቸው ጦርነቶች በህዝቦች መካከል ዘመን የማይሽረው መቋሰልን ፈጥረዋል። የተካሄዱት ጦርነቶች እጅግ ጨካኝና አረመኔያዊ ተግባሮች የተፈጸሙባቸው በመሆናቸው ለሰው ልጅ ክብር ፍጹም ቦታ የማይሰጡ ነበሩ። ጦርነቶቹ በጦር መሳሪያ ብቻ ተካሂደው የሚያበቁ ሳይሆኑ የተማረኩት ወታደሮች የመራቢያ አካላት ተቆርጠው ለግዳይ በማስረጃነት የሚቀርቡባቸው ነበሩ። የሴት ልጆች ጡቶች ተቆርጠው የሚጣሉባቸው እንደነበሩም በታሪክ ተመዝግበዋል። የተሸነፈ ኃይል ሴቶችና ህፃናት ታግተው በባርነት እንዲኖሩም ተገደዋል። ይህን ቁስልና የፈጠረውን ጠባሳ አሁንም ድረስ ተሸክመነው እየኖርን ነው። በአንድ በኩል ይህንን ዘመቻ አካሂዶ ህዝቡን በማንበርከክ ግዛት አስፋፍቻለሁ የሚለው ወገን ልሂቅ ራሱን ለአገር መስዋዕትነት የከፈለ አንደኛ ደረጃ ዜጋ አድርጎ ይቆጥራል። በሌላ በኩል በዚህ አገር አቅኝ ነኝ ባዩ ትውልድ የመከራ ጽዋ እንዲጨልጥ የተገደደው ወገን አያት ቅድመ አያቶቹ የደረሰባቸውን ግፍ እየቆጠረ በዚች አገር እንደ ሁለተኛ ዜጋ ሆኖ መኖሩን ይረግማል። የሚያሳስበው ነገር አገር አቅኝ ነኝ ባዩ በዚች አገር የበላይ ሆኖ የመቀጠል እምነትና ፍላጎቱ አሁንም ድረስ የመዝለቁ ጉዳይ ነው። አገር አቅኝ ነኝ ባዩ የበላይ ሆኖ ለመግዛት የመፈለጉና ሌላው ህዝብ በኩልነት ለመኖር የመሻቱ ላይ ያለው ቅራኔ ካልተፈታ ከጦርነት አዙሪት እንዴት መላቀቅ ይችላል? አንዱ ዘር አያት ቅድመ አያቶቼ ደማቸውን አፍስሰው ቆስለው የፈጠሯት አገሬ ናትና ይህንን ተበቀሉ ሲል፣ ሌላው ደግሞ አይደለም ይህች አገር እኔን አድምታ ዘር ማንዘር ጨፍጭፋ የተፈጠረች ናት እያለ በሁለቱ ጎራ ያለው ጫፍ የረገጠ ትርክት በወጉ ተይዞ እንዲስተካከል ካልተደረገ ጊዜውን እየጠበቀ አንዱ ባንዱ ላይ አሸናፊነቱን ለማረጋገጥ ያለማቋረጥ ከሚለኩ ሰው ግጭትና ጦርነት የተተበተበች አገር እንዴት ብላ ነው ካዙሪት መውጣት የምትችለው? እነዚህ ከብዙዎች የችግሮቻችን መገለጫ ከሆኑ በጥቂቶቹ ለማሳየት የተጠቀሱ ናቸው። እንደውም አሁንማ አገሪቱ ዜጎቿንን በሚሉና ከውጭ ከውስጥም በአገሪቱ የተለያዩ ማዕዘናት ሆነው የተጀመረውን ጦርነት ትቀጥል እንዳታቋርጥ ጦርነት ያልጀመርከውም ተዘጋጅ፣ ፈጥነ ጦር ስበቅ ጦርነት ጀምር በሚሉ የጦር አውርድ ሱሰኞችና ጥንባንሺዎች አገሪቷንና ዜጎቿን የማያቋርጥ ዋጋ እንዲከፍሉና ሰላም የሚባል ጠቅልሎ እንዲርቃቸው ያለመታከት እየሰሩ ነው። አዲሱ ትውልድ እነዚህን አዝማቾች በትክክለኛው ስማቸው ማለትም ጥንባንሺዎች ብሎ በመጥራት እኔ እናንተ የምትበሉኝ ጥንብ አይደለውም ብሎ ከነሱ ከመራቅ አልፎ በተለይ ወንጀለኞቹ ወይም ጥንባንሺዎቹ እንደ ጀርመኑ ናዚ ከያሉበት እየተለቀሙ ለፍትህ እንዲቀርቡ ያደርጋል ወይስ ለራሱ ጥንቦኖ እንደቀደምቱ ትውልዶች በጥንባንሺዎቹ ይበላል? በጻፊው እምነት ትውልዱ የፈለገው ጊዜ ወሰድበት፣ የፈለገው ጥረት ይጠይቀው እንደ ትውልድ ከእንደዚህ አይነት መቋጫ የሌለው የጦርነት አዙሪትና ከጥንባንሺዎች ራሱን ለማዳን አቅሙንና ዕውቀቱን አሰባስቦ የሚሰራበት ትውልድ ተሻጋሪ ሆነ
የተቋሞች ተቋም ኦን የሚሆንበት ሁኔታ ፈጥሮ ተቋሙን እንደ ሁነኛ ትጥቅና ጉልበቱ አድርጎ በመጠቀም ራሱንና መጪውን ትውልድ ከማያቋርጥ ጥፋት ማዳን ይጠበቅበታል። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።